በጣም ቆንጆ ድምጽ ሊኖራችሁ ይችላል። በቃ ስትዘምሩ አዛማራችሁ ምናምን ነገር የሚገርም ሊሆን ይችላል። ነገር ግን ማይክ አያያዝ ማንችል ከሆነ በተለይ የማይክ ዳይናሚክ ማንሰራ ከሆነ በቃ ዜሮ ገባ ውበቱ። የምሬን በጣም ዜሮ ገባ። ሁለት ምክንያት አለን ብዙ ጊዜ ማይክ አጠቃቀም ላይ ማለት የማይክ ዳይናሚክ የምንጠቀም ሰዎች አንዳንዴ እኛ እኮ ማይክ እንደዚህ የምናደርገው ድምጻችን አይሰማም ለዛ ነው እንደዚህ የምናደርገው ይላሉ። ዋናው ድምጽ እዚህ ጋር ማድረግ አይደለም ነገሩ፣ ድምጽ እዚህ ጋር ማስቀመጥ አይደለም። አውትፑቱ ምን አይል ድምጹ ከፍ ብሏል የሚለውን መስማት ወይ ደግሞ ፊልም ማድረግ አለብን። አውትፑቱ እዚህ ጋር ሆነን አንዳንዴ በደንብ ላይሰማ ይችላል አይደል? በደንብ ላይሰማ ይችላል። የዛኔ ችግር የለውም። ግን እራሱ አሁን ለምሳሌ መዝሙር ሁለት አይነት ባህሪ ያለው መዝሙር የምንዘምረው መዝሙር ወይ ከፍ ይላል ዜማውን፣ ስለ ዜማው ነው ያወራን ያለው፣ ስለ ዜማው ነው ያወራ ያለው። መዝሙር ዜማው ወይ ከፍ ይላል ወይ ይወፍራል፣ በቃ ወይ ዝቅ ይላል። ሎው ፒች እና ሃይ ፒች እንላቸው ነገሮች አሉትና ሃይ ፒች ሲሆን ማይክ እዚህ ጋር ቅድም ሎው ፒች ላይ እንደዘመራችሁት እዚህ ጋር መያዝ የለባችሁም፣ እዚህ ጋር መያዝ የለበትም። ሎው ፒች ላይ እንደዘመራችሁት መሆን የለበትም። ምንም ድምፁ ቢቀንስ ምንም ድምፁ ባይሰማ ቅድም እዚህ ጋር ሎው ፒች ላይ እዚህ ላይ ከነበራችሁ ሃይ ፒች ላይ በቃ ትንሽዬ እንትን ማለት አለበት፣ ራቅ ማድረግ አለባችሁ። ራቅ ስታደርጉ በመጠኑ ሳውንዱን እየሰማችሁ በመጠኑ ራቅ ማድረግ ዝም ብለን እዚች ጋር እዚህ ጋር ምናምን ሳይሆን እየሰማን ነው። አንዳንዴ ሞኒተሮች ይኖራሉ ፊት ለፊታችን፣ እዛ ላይ ድምጻችን እየሰማን ነው ምናምን። ስለዚህ ማይክ እዚህ ጋር ቁልፍ አድርጋችሁ የምትዘምሩ ሰዎች የፈለገ ድምጻችሁ ውብ ቢሆን የፈለገ የድምጽ ቴክኒኮችን ብታውቁ ምናምን የፈለገ ድምጻችሁ ከለር ቢያምር በጣም ነው በቃ ዲስቶርሽን ይፈጠራል፣ ዲዞናንት ነው የሚሆነው እና የሚረብሽ ነገር ነው የሚሆነው። ስለዚህ ማይክ ዳይናሚክ በጣም እንድትጠቀሙ ነው። እንደዚህ ደግሞ ማይክ አትይዙ። በተደጋጋሚ ነው ማውራዎችን ነገር በቃ ይሄ እንደዚህ አትመሰብሰቡ አያምርም። ሁለቴ ሶስቴ ሰርቻለሁ ይሄንን ቪዲዮ። አንድ ችግር አለች፣ እንረሳለን። እያወቀን ስቴጅ ላይ ስንወጣ የሚረሳ ነገር ነው ይሄ ነገር እና እንዳትረሱ ሆነ እስክትለምዱ ድረስ። አሁን እንደዚህ መያዝ ለምደነው ነው አይደል? ስለዚህ እንደዚህ መያዝም እንልመድ። አንዳንዴ ስቴጅ ላይ ስንወጣ መንፈስ ቅዱስ ነው የሚመራን፣ እሱ ነው በቃ እንደፈለገን የሚያደርግ ምናምን ነገር። መንፈስ ቅዱስ እዚህ ጋር ቅጥምት እንድታረጋ አይደለም የሚያደርገው። ይሄ ልምድ ነች፣ እችኛው በልምድ የመጣች ነገር ነች። ተለማምደ ነው ማይክ እንደዚህ ያዝ አይለም ነው ካንተ የሚጠበቅ ነገር ነው። ኦፍ ኮርስ አውቃለሁ ለመንፈስ ቅዱስ የሚሰራው ነገር የለም፣ ይሄም ሊነገርክ ይችላል። ማይክ ያዝ ኤኒዌይስ ልምድ ነው፣ የለመዳችሁት ነገር ነው። ከመንፈስ ቅዱስ ጋር አትገናኙት። ኦኬ ተለማመዱ። በቃ ይሄ አይምሮ እኮ ሰጥቶናል እግዚአብሔር እንድንጠቀምበት እና ወዳቸዋል።